በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላክ እናት ልደታ ለማርያም ክፍል 1። ቀደምት የቤተ ክርስቲያን ሊቃውንት እንደጻፉት በእናቷ በሐና በኩል ያሉ የእመቤታችን ቅድመ አያቶች ጴጥርቂና ቴክታ ሲባሉ ሁለቱም ሰዎች ደጋጎችና እግዚአብሔርን የሚፈሩ ያለምንም መጠራጠር በፍጹም ልቦናቸው በአምላካቸው የሚተማመኑ ነበሩ። እነርሱም በጊዜው ይህ ቀራችሁ የማይባሉ ባለጸጎች ነበሩ። ከዕለታት ባንዳቸው ጴጥርቃ ወደ ቤተ መዛግብቱ ገብቶ የሀብቱን ብዛት አይቶ ሚስቱን ቴክታን የሰበሰበውን ገንዘብ እንኳን ለኛ ለልጅ ልጅ ይተርፍ ነበር፣ አንቺም እኔም መካኖች ነንና የሚወርሰን ልጅ የለንም በማለት ተናገራት። እርሷም እንዲህ ማለቱን ወላድ የፈለገ መስሏት በሐዘን ሆና አምላከ እስራኤል ከኔ ልጅ ባይሰጥህ ከሌላ ይሰጥህ ይሆናልና ሌላ አግብተህ ውለድ አለችው። እርሱም ይህንስ አላደርገውም፣ በልቤም እንዳላስበው የእስራኤል አምላክ ያውቃል በማለት ተናገረ። እርሷም አዝና ሳለ ራእይ ታያለች። ነጭ አንበሳ በማኅፀኗ ስትወጣ አንበሳይቱ አንበሳ እየወለደች እስከ 7 ስትደርስ ሰባተኛዋ ጨረቃን ስትወልድ ጨረቃ ፀሐይን ስትወልድ አይታ በአድናቆት ለባሏ የእግዚአብሔር ሥራው ድንቅ ነው፣ ትናንትና ማታ በሕልሜ ነጭ ጥጃ ከማኅፀኔ ስትወጣ ያችም ነጭ ጥጃ ደግሞ ነጭ ጥጃ ስትወልድ እንደዚህ እየሆነ እስከ 7 ትውልድ ሲደርሱ ሰባተኛይቷም ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁኝ በማለት አስረዳችው። እርሷም በእጅጉ ተደንቆ ሕልም ወደሚፈታ ሰው ዘንድ በመሄድ የሚስቱን ራእይ ነገረው። ያም ሕልም ተርጓሚ ሚስጥር ተገልጾለት 7 አንስት ጥጆች መውለዳችሁ 7 ሴቶች ልጆች ይወለዳሉ፣ ነጭ መሆናቸው ደጋጎች ልጆች መሆናቸውን ሲሆኑ ሰባተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክት የከበረች ናት። የፀሐይ ነገር ግን አልተገለጸልኝም በማለት ተረጎመለት። እርሱም ለሚስቱ ነገራት። እርሷም የእስራኤል አምላክ የሚያደርገውን እርሱ ያውቃል በማለት ፈጣሪዋን አመሰገነች። ከዚያም ጸንሳ ሴት ልጅ ወለደች። ስሟንም ሄሜን አላት። ሄሜን ዴርዴን ወለደች። ዴርዴንም ቶናም ሲካርን ወለደች። ሲካርም ሴትናንም ሄርሜላን ወለደች። ሄርሜላም የከበረችና የተመረጠች ዓለሙን ሁሉ ለፈጠረ ጌታ አያት ለሆን የበቃች ሐናን ወለደች። ሐና አካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄምም እግዚአብሔርን የሚወዱ በሕጉ የሚኖሩ ደጋጎችና አምላክም የመረጣቸው ሲሆኑ ሐና መካን በመሆኗ ምክንያት ሁለቱም ወደ ቤተ እግዚአብሔር ዕለት በመሄድ ለዓይናቸው ማረፊያ ለልባቸው ተስፋ የሚሆን ልጅ እንዲሰጣቸው ይለምኑ ነበረ። ከጎረቤቷ በዝሙት የምትኖር አንዲት ሴት ነበረች። ሐና ዛሬ ቤተ ክርስቲያን እስማለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። እርሷም ልብስማ የኔ ከአንድ 2-3 ልብስ አለልሽ አይደለም? ያንን ለብሰሽ አትሄጅምን አለቻት። ያቺ ልብስ የሰበሰበ በአስፈ ደነስ በአስፈ ዝሙት ነው። እግዚአብሔር ንጹሕ ባህሪ ነውና ንጹሕ ነገር ይወዳል። ይህን ለብሼ ብለምነው ምን ይሰማኛል ብዬ ነዋ አለቻት። ሐና እኔ በምን ምክንያት ልጅ ነሳት እያልሁ ሳዝንልሽ እኖር ነበር። ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህ አዝናለች። በሌላ ጊዜም ሐናና ኢያቄም
መስዋዕት እናቀርባለን ብለው ከቤተ መቅደስ ሄዱ። ሊቀ ካህናቱ ሮቤል ይባል ነበር። እናንተማ ብዙ ወተባዙ ብሎ ለአዳም የነገረውን ያስቀረባችሁ ርጉማን አይደላችሁምን? ቢጠላችሁ ነው እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? መስዋዕታችሁን አልቀበልም ብሏቸው በዚህ እያዘኑ ተመልሰዋል። ከዕለታት በአንደኛው ሲያዝኑ ሲጸልዩ ውለው ሲመለሱ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ሐና አቤቱ ጌታዬ፣ ግዕዛን ለሌላት እንስሳ ልጅ የሰጠህን አምላክ ምነው ለኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። ወዲያውኑ ሱዋኤ ይገባሉ። ኢያቄም ወደ በረሃ ሄዶ ሲጸልይ ሐና ደግሞ በቤቷ ዙሪያ ባለው የተክል ቦታ ሱዋኤ ያዘች። በሱባኤያቸው ፍጻሜ ሁለቱም ራእይ አይተው ተነጋግረዋል። ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ የተገለጸለትን ለሐና ነግሯታል። ይኸውም የራእዩ ምስጢር ኦፍ የተባለው አካላዊ ቃል ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ነው። ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ ሲያጠይቅ ሲሆን አባቱ ሰማያት የተባሉ የጌታችን መልአቱ ስፋቱ፣ ርቀቱ፣ ልዕልናው እበዩ ናቸው። ሐናም ተገልጾለት ለባሏ ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። ይህ የራእይ ምስጢር ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ነጭነቷ፣ ንጽሕናዋ፣ ቅድስናዋ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ ወደ ጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ ቅዱስ አምላክን የምትጸንሰው ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ኢያቄምና ሐናም ይህንን ራእይ ሐምሌ 30 ቀን ካዩ በኋላ ወንድ ልጅ ብንወልድ ወጥቶ ወርዶ ይርዳን አንልም፣ ለቤተ ክርስቲያን አገልጋይ ይሆናል። ሴትም ብንወልድ ለቤተ ክርስቲያን መጋረጃ ፈትላ ትኑር ብለው ስዕለት ከተሳሉ በኋላ ራእይ አየም ብለው ዕለቱን አልተገናኙም። አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ብሎ የተናገረው አምላክ ለኛም ይግለጽልን ብለው ዕለቱን አልጋ ምንጣፍ ለይተው እስከ 7 ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን ከሰው የበለጠች ከመላእክት ሁሉ የከበረች ልጅ ትወልዳላችሁ ብሎ መልአኩ ቅዱስ ገብርኤል ለሐና ነግሯት በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ነሐሴ 7 እሁድ ተጸንሳለች። በእናቷ ማኅፀን ሳለችም እግዚአብሔር መንፈስ ቅዱስ ጥንተ አብሶ ባመጣው መርገም እንዳትያዝ ጠብቋታል። ከ6 ወርም በኋላ የሐና ጽንሷ እየታወቀ ሲመጣ ጎረቤቶቿ መጽነሷን ይረዱ ዘንድ በአድናቆት ማኅፀኗን ይዳስሱ ነበር። በተለይም ዓይኗ የታወረ የሐና ዘመዷ የአርሳባን ልጅ የምትሆን አንዲት ሴት የሐናን ማኅፀን ዳሳ ዓይኗን ብትነካው በርቶላት በታላቅ ደስታ ሆና ሐና ሆይ ብፅዕት ይገባሻል፣ ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራን ዓይን የሚያበራ የለምና በማለት አመስግናታለች። ከዚህ በኋላ ዝናዋ በሀገሩ ሁሉ ተሰምቶ ሕሙማን ሁሉ ማኅፀኗን እየዳሰሱ ይፈወሱ ነበር። በእጅጉ የሚደንቀው ደግሞ ሳሚናስ የሚባል የጦሊቅ ልጅ የኢዶቅ ካጎቱ ቤት ሄዶ ሞተ። ሐናም በሀገራቸው ልማት የአልጋውን ሽንኮር ይዛ እየዞረች ስታለቅስ ጥላዋ ቢያርፍበት መግነዝ ፍቱልኝ ሳይል ፈጥኖ ተነስቶ
ሰማይና ምድርን ለፈጠረው አምላኩ አያቱን የተባልሽ ሐና ሰላም ላንቺ ይሁን አላት። ከዚያ የነበረው አይሁድም በመደናገጥ ሳሚናስ ምን አየህ? ምን ትላለህ? አሉት። እሱም ከዚህች ከሐና ማኅፀን የምትወለደው ሕፃን ሰማይ ምድርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ስማቸው እኔም ያነሳችኝ እርሷ ናት አለችው። እነርሱም ይህንን በሰሙ ጊዜ እግዚአብሔር ከማመስገን ይልቅ በቅናትና በክፋት ተሞልተው ሐና በማኅፀን ባለ ጽንሷ ካዳነች በእኛ ላይ ልትሰለጥን አይደለምን? ሳትወልድ አስቀድመን ሐናና ኢያቄምን በድንጋይ ወግረን እንግደላቸው ብለው ተነሳሱባቸው። ያን ጊዜ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጦ ሐናን ሊባኖስ ወደሚባል ተራራ እንዲወስዳት ነገረው። ጠቢቡ ሰሎሞን በመንፈሰ እግዚአብሔር ተቃኝቶ እመቤታችን በሊባኖስ ተራራ እንደምትወለድ ተገልጾለት ሙሽራዬ ሆይ ከሊባኖስ ነይ፣ ከሊባኖስ ነይ፣ ከአማና ራስ፣ ከሳኔር፣ ከኤርሞን ራስ፣ ከአንበሶች መኖሪያ፣ ከነብሮችም ተራራ በማለት የተናገረው ትንቢት ሊፈጸም ቅድስት ድንግል ማርያም በ5485 ዓመተ ዓለም በሊባኖስ ተራራ ተወልዳለች። እመቤታችን ቅድስት ድንግል ማርያም እንደተወለደች የሐና ዘመዶቿ ጎረቤቶቹ በሰሙ ጊዜ ፍጹም ደስ ብሏቸው ወደ ሊባኖስ ተራራ ተሰበሰቡ። ሕፃኗ እመቤታችን ተመልክተው ፍጹም አደነቁ። እርሷ በእርሳቸውም እንደዚህ ያለች ብላቴና ከቶ አይተው አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ሞልቷልና ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አለዋት። የአምላክ እናት ልደት ልደታ ለማርያም ክፍል 2 አዳምና ሔዋን ትእዛዘ እግዚአብሔርን ተላልፈው የሞት ሞት በተፈረደባቸው ጊዜ እግዚአብሔር ተስፋ የሰጣቸው በልጅ ልጃቸው ተወልዶ እንደሚያድናቸው ነው። ይህም በብሉይ ኪዳን በትንቢት ሲነገር ነበር። በትንቢተ ኢሳይያስ ላይ በትር ከእሴይ ግንድ ይወጣል ተብሎ የተነገረው ትንቢትም እመቤታችን ቅድስት ድንግል ማርያም የዓለምን መድህን ለመውለድ እንደምትወለድ የሚገልጽ ነበር። ከላይ እንደተገለጸው የአዳም የልጅ ልጅ የተባለችው እመቤታችን ቅድስት ድንግል ማርያም ናት። ይህንን ቃል ኪዳን ሲሰጣቸው አዳምና ሔዋን በተስፋ መኖር ጀምረዋል። ኋላም ግንቦት 1 ቀን እመቤታችን ስትወለድ የአዳም የድህነት ቀን መድረሱ ታውቋል። ለዚህም ነው አባ ሕርያቆስ ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ቅዳሴ ማርያም ያለው። ከገነት ተባሮ በረከቱን ሲገፈፍ የሰጠው ቃል በእርሷ መወለድ እንደሚድን ነበርና እግዚአብሔር አዳምን ከልጅ ልጅህ ተወልጄ አድንሃለሁ ሲለው ለድህነቱ ምክንያት የሆነች የልጅ ልጁን መወለድ ተስፋ ያደርግ ነበርና ምክንያተ ድኅን ቅድስት ድንግል ማርያም መወለዷ ለአዳምና ለልጆቹ ትልቅ ክብርና የብርሃን ተስፋ ነበር። የእመቤታችን የቅድስት ድንግል ማርያም መወለድ ለአዳም መዳን ምክንያት እንደሆነ ሁሉ ለሰው ልጅ እንዲሁም በኃጢአት የተወሰደው ዓለም ሁሉ ከኃጢአቱ ነጽቶ በሥራው ገነት መንግሥተ ሰማያት ይወርስ ዘንድ የሚችልበት መንገድ የተጠረገበት ነው። ምክንያቱም በመጀመሪያ ቀዳማዊ አዳምና ዳግማዊት ሔዋን በሰሩት ጥፋት የመጣው ሞት የተሻረው በዳግሚት ሔዋን በእመቤታችን በቅድስት ድንግል ማርያም መወለድና ዳግሚት አዳምን መድኃኒታችን ኢየሱስ ክርስቶስ በመውለድ ነውና ሔዋን ያመጣችው መርገም በእመቤታችን ቀርቷል። አዳም ያመጣው ሞት በክርስቶስ ድል ተደርጓል። የእመቤታችን የቅድስት ድንግል ማርያም ልደት በድቅድቅ ጨለማ የነበረው ዓለም ብርሃንን ያየበት ነው።
ዓለም ለ5500 ዘመን ያክል በዲያብሎስ ቁራኝነት በኃጢአት ሞት ጨለማነት ተይዞ እንደነበር ይታወቃል። ይህ ጨለማ ለማስወገድም እመቤታችን ቅድስት ድንግል ማርያም ሆተ ምስራቅ ሆና በእርሷም ፀሐየ ጽድቅ ኢየሱስ ክርስቶስ ወጥቶ ለዓለም ሁሉ ብርሃን ሆኗል። በዓለም ውስጥ ለሚኖሩ ሰዎች ሁሉ የሚያበራ እውነተኛ ብርሃን እርሱ ነው እንዲል ቅዱስ ኤፍሬም በሰኞ ውዳሴ ማርያም። ጠቢቡ ሶሎሞን አስቀድሞ በመንፈስ እግዚአብሔር ተቃኝቶ በማህሌዩ ላይ ይህቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት በማለት እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ንጽህናዋን ቅድስናዋን የመልኳ ደም ግባት በነቢያት ትንቢት አስቀድሞ የተጎበኘላት የእውነት ፀሐይ የክርስቶስ እናት የቅድስት ድንግል ማርያምን ክብርና ደም ግባት እንደተናገረ በሊባኖስ ተራራ በግንቦት የተወለደች ጊዜ ፊቷ በእጅጉ ያበራ ነበር፣ መዓዛዋም ከሽቱ ሁሉ ይበልጥ ነበር።